እርጉዝና 37 ሳምንት ስትደርስ ልናውቃቸው የሚገቡ 5 ጠቃሚ ምልክቶች። አንደኛ ተደጋጋሚና እየጨመረ የሚሄድ ምጥ ወይም የማህፀን መኮማተር ማለት ነው። ሰዎች እንዲሁም አይመጡም አይሄዱም። ምጥ እየተቃረበ መሆኑን የሚያመለክት ሲሆን ቀስ በቀስ እየተነከረና እየተደጋገመ ይመጣል ማለት ነው። ሁለተኛ ድንገተኛና ጠንካራ የመጸዳዳት ፍላጎት። ወደፊቷ እናት መሽናት ወይም የመጸዳዳት ከፍተኛ ፍላጎት ከተሰማት ህፃኑ ለመውለድ በመዘጋጀት ወደታች እየተንቀሳቀሰ መሆኑን ሊያመለክት ይችላል ማለት ነው። ሶስተኛ የጽንስ እንቅስቃሴ መቀነስ ወይም መደበኛ አለመሆን ማለት ነው። ህፃኑ በአንድ ሰዓት ውስጥ ከተለመደው ያነሰ እንቅስቃሴ ካደረገ የእናቲቱ በቅርበት መከታተልና ምርመራ ወደ ሆስፒታል መሄድ ማሰብ ይኖርበታል ማለት ነው። አራተኛ ደም የተቀላቀለ ንፍጥ መውጣት ወይም ብለዲ ሾው ብለን የምንጠራው ይህ ምልክት ብዙ ጊዜ ምጥ ከመጀመሩ ከ24 እስከ 48 ሰዓታት በፊት ይታያል እና ሰውነቱ ለመውለድ እየተዘጋጀ መሆኑን ያመለክታል ማለት ነው። አምስተኛ ውሃ መፍሰስ ነው። ወዲያውኑ ወደ ሆስፒታል ሄዱ። የእናቲቱ ውሃ ከፈሰሰ ተኝታ ያለች የላይኛው ሰውነቷ ትንሽ ከፍ ለማድረግ መሞከርና የህክምና እርዳታ ለማግኘት በተቻለ ፍጥነት ወደ ሆስፒታል መሄድ ይኖርበታል ማለት ነው።